ሰላም ሰላም የዩቲዩብ ቤተሰቦች እንዴት ናችሁ? እዚህ ጋር እንደምትመለከቱት አሁን ለምሳሌ እዚህ ጋር 8 ደቂቃ ምናምን እየቆጠረ ነው ማለት ነው። ሶ ይሄን ሲያልቅ እዚህ ጋር አትክልት ምናምን አለ አይደለ? እሱን ክሊክ ማድረግ ብቻ ነው ማለት ነው። ሶ እዚህ ጋር እንደምትመለከቱት $1.45 ሰርቻለሁ ማለት ነው። ሶ አሁን ለምሳሌ ስራው እንዴት ነው የምንሰራው ካላችሁ በጣም ቀላል ነው ማለት ነው። ሶ እዚህ ጋር የምትመለከቱትን እንትን ታደርጋላችሁ ማለት ነው። በቃ ክሊክ ማድረግ ብቻ ነው ማለት ነው። ሶ አሁን ለምሳሌ እኔ ዊዝድሮዋል ብዬ ስነካ አሁን ለምሳሌ ለውድ አድርጎ ያመጣልኛል ማለት ነው። አሁን ለምሳሌ ሌቬሌ አሁን 27 ላይ ነኝ ያለሁት አይደል? አሁን ለምሳሌ እዚህ ጋር 50 ስትደርስ 50 ሌቬል ከደረስክ $10 እሰጥሃለሁ ብሎኛል ማለት ነው። ሶ እዚህ ጋር እንደምትመለከቱት 1.45 አለ ማለት ነው። ሶ ይሄኛው ሌላ ነው ማለት ነው። ሶ የታችኛውም ደግሞ ሌላ ነው ማለት ነው። ሁለቱም ይለያያሉ ማለት ነው። ሁለቱንም አመሳስላችሁ እንዳታዩ፣ ሁለቱም ልዩ ነው ማለት ነው። ይሄኛው በጌም እንትን የምታገኙት ነው ማለት ነው። ይሄኛው ደግሞ በኮይን በሌቭል መልኩ የምታገኙት ነው ማለት ነው። ሶ እዚህ ጋር እንደምትመለከቱት እዚህ ጋር ምንድን ነው የምለው 600,000 ጎልድ ከሰበሰብ ወደ 27 ሌቭል ታድጋለህ እያለኝ ነው ማለት ነው። ሶ ይሄኛውንም መሰብሰብ በጣም ቀላል ነው ማለት ነው። አሁን ለምሳሌ ያቺ ነጠብጣብ አለች አይደል? ነጭ በቀይ ያለችው እሱን ክሊክ ታደርጋላችሁ ማለት ነው። ትንሽ ሊቆይ ይችላል ማለት ነው። ሶ ክሊክ አርግታችሁ ትጠብቃላችሁ። ሶ እንዲህ አይነት በእንደዚህ አይነት መልኩ ያመጣላችኋል ማለት ነው። ሶ እዚህ ጋር ጌም ትጫወታላችሁ ማለት ነው። በጣም ቀላል ነው ማለት ነው። ጌም በቃ እዚህ ጎ የምትሏን ትጫናላችሁ ማለት ነው። ሶ እዚህ ጋር እንደምትመለከቱት እየሮጠ እንትን ያደርጋላችኋል ማለት ነው። ሶ እዚህ ጋር የኮይን 14 አለች አይደል? እሱ 14 ጊዜ መጫወት ትችላላችሁ ማለት ነው። ሶ እንዲህ እያደረጋችሁ ለአንድ ጊዜ ሁለት እንትን ነው ማለት ነው። እንትን የሚቆርጠው ማለት ነው ኮይን ነው ማለት ነው። ሶ እዚህ ጋር የምትመለከቱን ታክሶችን እንትን ክሊም ታደርጋላችሁ ማለት ነው። ሶ እዚህ ጋር አሁን ለምሳሌ እቺን ክሊክ አንድ ላድርግና 30,000 እሺ አሁን እያያችሁ እንደውም እንትን ወደ 28 ወደ 27 ሌቭሌን ያሳድጋለሁ ማለት ነው። ሶ እንዲህ እያደረጋችሁ ነው ማለት ነው። ሲጨርስ ጎ የምትለውን እቺን ታጠፋላችሁ ማለት ነው። እየወጣችሁ ታስኩን ከጨረሳችሁ በኋላ ሰው ከ5 ደቂቃ በኋላ ደግሞ ያኛውንም መጠቀም ይችላሉ ማለት ነው። እንዲህ እያደረጋችሁ ነው ማለት ነው። በጣም የምትሰሩት ማለት በጣም ወስናችሁ ከሰራችሁ ቢያንስ በቀን ውስጥ ወደ 10 ሌቭል ብታሳድጉ ራሱ በጣም አሪፍ ነው ማለት ነው። ለምሳሌ በ5 ቀን ጨርሳችኋል ማለት ነው። $10 ታገኛላችሁ ማለት ነው። $10 ደግሞ በኢትዮጵያ ስንመነዘር ወደ 2,000 ምናምን ብር ነው ማለት ነው። በየሳምንቱ 2,000 ብር መስራት ቀላል አይደለም ብዬ አስባለሁ ማለት ነው። በቤታችሁ ቁጭ ብላችሁ በስልካችሁ ነው ማለት ነው የምትሰሩት ማለት ነው። ሶ የዚህንም ሊንክም ደግሞ ቴሌግራም ቻናል ላይ አስቀምጥላችሁ ላይ የቴሌግራም ቻናል ሊንክ ደግሞ እዚህ ዲስክሪፕሽን ላይ እና ኮሜንት ሴክሽን ላይ አስቀምጣላችኋለሁ ማለት ነው። ያልገባችሁ ነገር ካለ ጠይቁኝ ማለት ነው። ኢንቫይት ማድረጊያም አለው። በአንድ ሰው $0.3 ይሰጣችኋል ማለት ነው። በቀጣይ ቪዲዮ እስከምንገናኝ ይመቻችሁ።